ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ አድሬናርጂክ ሪሴፕተርስ ይሆናል። እነዚህ ሪሴፕተሮች የሲምፓታቲክን መልእክት ከሚቀበሉ በተጨማሪ ለፋርማኮሎጂ የድረግ ሪሴፕተሮችን ያገለግላሉ። ስለዚህ እነዚህ አድሬናርጂክ ሪሴፕተርስን በዚህ ቪዲዮ ላይ የምናይ ይሆናል። እነዚህ ሪሴፕተሮች አድሬናሊን ማለት ነው ወይም ኖርኢፒነፍሪን ኢፒነፍሪን የምንላቸውን እነሱ መተው ባይንድ የሚያረጉበት እነሱ መተው እንደዚህ ባይንድ የሚያረጉበት እነዚህ ሪሴፕተሮች አድሬናርጂክ ሪሴፕተርስ ይባላሉ። እነዚህ አድሬናርጂክ ሪሴፕተሮች ደግሞ ወይ በአልፋ አድሬናርጂክ ሪሴፕተር ወይም ደግሞ በቤታ አድሬናርጂክ ሪሴፕተር ሆነው በእነዚህ ልናገኝ እንችላለን። እነዚህ አልፋና ቤታ አድሬናርጂክ ሪሴፕተርስ ማለት ነው። አልፋ አድሬናርጂክ ሪሴፕተር ሁለት እናገኛለን። አንደኛው አልፋ 1 አድሬናርጂክ ሪሴፕተር እና አልፋ 2 ማለት ነው። ቤታ ደግሞ ቤታ 1 ቤታ 2 እና ቤታ 3 አድሬናርጂክ ሪሴፕተር በመሆን እነዚህ በሶስት እናገኛቸዋለን። እነዚህ ሪሴፕተሮች ባይንድ ካደረጉ በኋላ የሚያመጡትን ኢፌክት ወይም ደግሞ ውጤቱን እሱን ለማግኘት አንደኛ የሚነሱበት ማለት ነው የአልፋ 1 አድሬናርጂክ ሪሴፕተር ከጂኪው ካፕልድ ፕሮቲን ጋራ ከሱ ጋራ ሆኖ ነው የምናገኘው። ይሄኛው ደግሞ አልፋ 2 ደግሞ ስናይ አልፋ 2 አድሬናርጂክ ሪሴፕተር ከጂ ኢንሂቢተሪ ፕሮቲን ጋር እነዚህን ቤታ ሪሴፕተሮችን ደግሞ እነዚህ ጂ ስቲሙሌተሪ ፕሮቲን ጋር ማለት ነው። የነዚህን በኢንትራሴሉላር ሲግናሊንጋቸው ማለት ነው በሴል ውስጥ ያለው እንዴት እንደሚከናወን መጀመሪያ እሱን አይተን ከዛ ይሄ ደግሞ አድሬናርጂክ ሪሴፕተር የሲምፓታቲክ ኢፌክትን ውጤትን የምናይበት ነው ብለናል። ስለዚህ የሰውነት ኦርጋኖቻችን ላይ ማለት ነው የሲምፓታቲክ ኢፌክት ሲኖር ምን አይነት ለውጦችን ያሳያሉ የሚሉትን እነሱንም እናያለን። መጀመሪያ ግን የኢንትራሴሉላር ሲግናሊንግ እሱን ማለት ነው ሂደቱን እንመልከት። መጀመሪያ እዚህ ላይ የምታዩት ይሄኛው አንድ ሴል ላይ ማለት ነው እቺ መጀመሪያ ሪሴፕተሯን የመጀመሪያዋን ከአልፋ 1 አድሬናርጂክ ሪሴፕተር እቺ አልፋ 1 አድሬናርጂክ ሪሴፕተሯ እሷ ላይ ማን ነው አድሬናሊን ማለት ነው ወይ ኢፒነፍሪን ወይ ኖርኢፒነፍሪን በአፊኒቲው የኢፒነፍሪን የበለጠ ባይንድ ስለሚያደርግ ነው። ስለዚህ እሱ እነዚህ መተው አታች ወይም ባይንድ ሲያደርጉ ማለት ነው እሱ ጋራ ደግሞ አልፋ 1 አድሬናርጂክ ሪሴፕተር ጋር ማን ያለ ያልነው ጂኪው ነው ጂኪው ፕሮቲን። ስለዚህ ከሱ ጋራ ባይንድ አድርጎ ነው የሚገኘው። ይሄንን ሪሴፕተሩ ጋራ መጥቶ ኢፒነፍሪን ወይ ኖርኢፒነፍሪን ባይንድ ሲያደርግ ይሄን ጂኪውን ምን ያደርጉታል ስቲሙሌት ያደርጉታል። ያም እሱ ጋር የነበረውን ጂዲፒን ማለት ነው እሱን በማላቀቅ ከጂቲፒ ይሆናል ማለት ነው። ከጂቲፒ ጋር ባይንድ ሲያደርግ ይሄኛው ምን ይሆናል ማለት ነው አክቲቬት ይሆንና ማንን የቀጣይ ማንን አክቲቬት ያደርጋል በዚህ በፕላዝማ ሜምብሬን ጋር የምናገኘውን ፎስፎላይፔስ የምንለውን ይሄንን ማለት ነው አክቲቬት ያደርገዋል። ይሄኛው በፕላዝማ ሜምብሬን የምናገኘው ማለት ነው እሱን አክቲቬት ሲያደርገው ወደ ማንን ይቀይርልናል ፎስፎቲዳይል ኢኖሲቶል ዳይፎስፌትን ማለት ነው እሱን ብሬክ ያደርግና አንደኛ ዳይአሳይል ግላይሴሮል ሁለተኛ ደግሞ ኢኖሲቶል ትራይፎስፌት ማለት ነው ወደ እነዚህ ይቀይርልናል። ኢኖሲቶል ትራይፎስፌት እሱ ምንድነው የሚያደርግልን በሴል ውስጥ ያሉት ማለት ነው ካልሲየም ስቶሬጅ ያላቸው እንደ ኢንዶፕላዝሚክ ሬቲኩለም ሳርኮፕላዝሚክ ሬቲኩለም ከምንላቸው ካልሲየም ስቶሬጅ ኤሪያዎች ማለት ነው እነሱን ካልሲየምን እንዲያወጣ ነው የሚያደርገው። ስለዚህ ካልሲየም ከወጣ በኋላ እዚህ ደግሞ ሴል ውስጥ ምን ይኖራል ካልሞጁሊን። ስለዚህ ካልሞጁሊን እና ካልሲየም ባንድ ላይ ባይንድ አድርገው ካልሲየም ካልሞጁሊን ኮምፕሌክስ ይፈጥራሉ። ይሄኛው የሚያደርገው ካልሲየም ካልሞጁሊን ኮምፕሌክስ መፈጠሩ ምንድነው ስራው የሚለውን ስናይ ፎስፎሪሌት ነው የሚያደርገው። ፎስፎሪሌት ተደረገ ማለት አንድ ነገር ወይ የሆነን ስራ እንዲሰራ ተደረገ ነው እሱን እናያቸዋለን። ከዛ ይሄኛው ደግሞ ዳይአሳይል ግላይሴሮልን ደግሞ እሱን ስናይ እሱ ማንን አክቲቬት ያደርግልናል ፕሮቲን ካያኔዝ ሲን ማለት ነው ፕሮቲን ካያኔዝን። ስለዚህ ካያኔዞቹ እነሱን ይሄ ደግሞ ፕሮቲን ካያኔዝ ሲ የሚባለው እነሱን አክቲቬት ሲያደርገው እሱ የሚሰራ ለምንድነው ፕሮቲን ካያኔዝ አይደል ይሄን ፎስፎሪሌት ነው የሚያደርግልን። ስለዚህ ፎስፎሪሌት ደግሞ የሚያደርጋቸው ኢንዛይሞች ወይ ፕሮቲኖች ሊሆኑ ይችላል። እነዚህ ፕሮቲኖች ኢንዛይሞች ሊሆኑ ስለሚችሉ ስለዚህ እንደነሱ አይነቶቹን የኛውን የፕሮቲን ስትራክቸር ማለት ነው እሱ ላይ ፎስፎሪሌት ነው የሚያደርጉት። ፎስፎሪሌት ሲያደርጉ አንደኛ ምን ሊያደርጉ ይችላሉ ሜምብሬን ፐርሜቢሊቲ እንዲኖር ያንን የሚያደርጉትም እነዚህ ቻናሎችን በመፍጠር እነዚህ ቻናሎች ፕሮቲኖች ሊሆኑ ይችላሉ። ስለዚህ እነሱን እንዲከፈቱ በማድረግና ይሄን ሜምብሬን ፐርሜቢሊቲ እንዲኖረው በማድረግ ወይም ደግሞ ይሄን ፎስፎሪሌት ሲያደርጉት ማለት ነው እነዚህን ሜታቦሊክ ፋንክሽን እንዲኖር ወይ ደግሞ ዲኤንኤ ትራንስክሪፕሽን እንዲፈጠር ስለዚህ እነዚህን እንዲኖር ነው የሚያደርጉት ፎስፎሪሌት ሲያደርጉ።
ይሄንን በዚህ ያየነው የማንን ነው ከአልፋ 1 አድሬነርጂክ ሪሴፕተር የሚመጣውን ማለት ነው ኢንትራሴሉላር ሲግናሊንጉን ያየነው። ከዚህ ቀጥሎ ደግሞ እስኪ መጀመሪያ የቤታዎቹን እንመልከትና ወደ አልፋቱ እንመጣለን። ቤታ ላይ ስንመጣ ቤታ አድሬነርጂክ ሪሴፕተር ማለት ነው ቤታ 1 ቤታ 2 እና ቤታ 3 እነዚህ በጂ ስቲሙሌተሪ ፕሮቲን ኖድል ያላቸው ያልነው። ስለዚህ እነሱ ደግሞ ከዚህ ላይ ስንመለከት ይሄኛው ሪሴፕተር የቤታ 1 የቤታ 2 የቤታ 3 አድሬነርጂክ ሪሴፕተር ሲሆን እነሱ ላይ ማን ነው አድሬናሊን አይደል መተው ባይንድ የሚያደርግበት ነው ያልነው አድሬነርጂክ ሪሴፕተር እሱም የኖርኢፒነፍሪን እና ኢፒነፍሪን። ስለዚህ እዚህ ላይ መተው እንደ ኢፒነፍሪን አይነቱ መቶ ባይንድ ሲያደርግበት ከኋላ ማን ይኖራል ጂ ስቲሙሌተሪ ፕሮቲን ማለት ነው እሱን ስቲሙሌት ያደርጉታል። እሱን ደግሞ ስቲሙሌት ሲያደርጉት ጂዲፒን በመልቀቅ ጂቲፒ ጋራ ባይንድ ያደርጋል። ይሄን ጂቲፒ ጋር ባይንድ ሲያደርግ መልክቱ ማለት ነው ከታች እዚህ ላይ ፕላዝማ ሜምብሬን ጋር እንደምናገኘው አድሬናላይን ሳይክሌዝን ማለት ነው እሱን ይሄን ኢፌክተር ኤንዛይም መጥቶ ስቲሙሌት ያደርገዋል። ይሄ ደግሞ የሚሰራልን ምንድነው አድሬናላይን ሳይክሌዝ ኤቲፒን ማለት ነው ኤቲፒን ወደ ሳይክሊክ ኤምፒ ነው የሚቀይርልን። ሳይክሊክ ኤምፒ ደግሞ ይሄኛው ማለት እንደምታዩት እሱ ፕሮቲን ካይኔዝ ኤ። ስለዚህ ይሄ ፕሮቲን ካይኔዝ ኤ ደግሞ ምንድነው የሚያደርገው ፎስፎሪሌት ነው የሚያደርገው ነው። ፎስፎሪሌት ሲያደርግ ምን እንደሚያደርግ አይተናል። እንደ ሜምብሬን ፐርሜቢሊቲ እንዲኖር እንዲ ሜታቦሊክ ፋንክሽን ላይ ዲኤንኤ ትራንስክሪፕሽን እንደሚያደርግ። ስለዚህ ይሄን መጥቶ ፕሮቲን ካይኔዝ ኤም ምን ያደርጋል ነው ፎስፎሪሌት ያደርጋል ነው። ፎስፎሪሌት ሲያደርግ ሴሉን አክቲቬት ሊያደርገው ይችላል ወይ ስቲሙሌት እንዳደረገው ማለት ነው። በተጨማሪ ግን ይችኛዋ የአልፋ 2 አድሬነርጂክ ሪሴፕተር ከጂ ኢንሂቢተሪ ጋር ነው ያለችው። ስለዚህ እሷን ስንመለከት ይች አልፋ 2 አድሬነርጂክ ሪሴፕተር እሱ ላይ እንደዚሁ ኢፒነፍሪን ኖርኢፒነፍሪን ባይንድ ሲያደርግበት ምን ያደርጋል ስቲሙሌት ያደርጋል። ስቲሙሌት ሲያደርገው ይሄንን ጂ ኢንሂቢተሪ ካፕል የሆነውን ፕሮቲን ማለት ነው እሱ ደግሞ 3 ሰብ ዩኒት ይኖሩታል አልፋ ቤታ እና ጋማ ሰብ ዩኒት። ከነሱ ውስጥ አልፋ ሰብ ዩኒቱ ምን ያደርጋል አልፋ ሰብ ዩኒቱ ማለት ነው አድሬናላይን ሳይክሌዝን በመሄድ ኢንሂቢት ነው የሚያደርገው። እሱን ኢንሂቢት አደረገው ማለት አድሬናላይን ሳይክሌዝ በትክክለኛ የሚሰራው ኤቲፒን ወደ ሳይክሊክ ኤምፒ በመቀየር ሳይክሊክ ኤምፒ ደግሞ ፕሮቲን ካይኔዝ ኤን ስቲሙሌት በማድረግ ፕሮቲን ካይኔዝ ኤ ፎስፎሪሌት እንዲያደርግ ነው ያለው። አሁን ይሄንን ኢንሂቢት ከተደረገ አድሬናላይን ሳይክሌዝ ይሄንን አክቲቬት የሚደረገው ይቀርና እዚህ ላይ እንደምታዩ ሳይክሊክ ኤምፒ ይቀንሳል። እሱ ከቀነሰ ፕሮቲን ካይኔዝ ኤም እንደዚሁ ይቀንሳል ማለት ነው። እሱ ከቀነሰ ደግሞ ፎስፎሪሌት አይደረግም። ይሄ አንደኛው ሲሆን ሌላ ደግሞ ቤታና ጋማ ሰብ ዩኒት ይኖሩታል። እነዚህ ቤታና ጋማ ሰብ ዩኒት የሚያረጉልን እዚህ ላይ ሜምብሬን ቻናሉ ላይ ማለት ነው የፖታሺየም ቻናል ይኖራል። እሱን እዚህ ላይ በመምጣት ይከፍቱታል። እሱን ሲከፍቱት ምንድነው የሚያረጉት ፖታሺየምን ኢንሳይድ ያለው ማለት ነው ኢፍለክስ እንዲሆን ነው እንዲወጣ። ፖታሺየም አይሆኑ እዚህ ላይ ፖዚቲቭ ነው ውስጡ ነው የነበረው እሱ ሲወጣ ይሄ ኔጌቲቭ ይሆናል ማለት ነው ውስጡ ኢንትራሴሉላሩ ኔጌቲቭ ይሆናል። ይሄንን ኢፍለክስ እንዲሆን ስለሚያደርግ ፖታሺየምን እንደዚህ ሲያረጉት ሴሉን ዲፖላራይዝ ሳይሆን ሃይፐርፖላራይዝ እንዲሆን ያረጉታል ማለት ነው። በዛ አይነት መልኩ ነው ኢንትራሴሉላር ሲግናሊንግ የሚሄደው ማለት ነው። ይሄንን ሲያደርጉ ወይም ምን ሊያረጉት ይችላሉ የሚሄዱበትን ኦርጋን ያንን አክቲቬት ሊያረጉት ይችላሉ ወይ እንዲሰራ ነው ወይ ኢንሂቢት እንዲሆን ነው ወይም አክቲቬት እንዲሆን ነው የሚያረጉት ማለት ነው። እነዚህን ካየን አልፋ 1 አልፋ 2 እነዚህ ቤታዎቹ ደግሞ ሪሴፕተሮች የት ስትራክቸር ላይ እናገኛቸዋለን እንዲሁም ደግሞ ኢፌክታቸው ምን ይሆናል የሚለውን እንመልከት። እዚህ ላይ እንደምታዩት መጀመሪያ ማለት ነው የሲምፓታቲክ ነርቨስ ሲስተም ላይ ፋይት ኦር ፍላይት የምንለው ማለት ነው ያ ምን አለው ነበር ያለው አድሬነርጂክ ሪሴፕተርስ። ስለዚህ እነዚህ አድሬነርጂክ ሪሴፕተሮችን እንደ ኢፒነፍሪን ኖርኢፒነፍሪን አይነቶች መተው ባይንድ ሲያደርጉበት ከዛ ኢንትራሴሉላር ሲግናሊንጉን ማለት ነው በዚህ መልኩ ባየነው በዛ ከሄደ በኋላ ኢፌክቱን ያሳያል ማለት ነው በተለያየ ኦርጋን ላይ ሲመጣ። እሱን ስናይ መጀመሪያ ከብለድ ቨስል ነው የምንጀምረው ብለድ ሰፕላይ ወደሚያረጉት ስትራክቸሮች ማለት ነው። ለምሳሌ በሲምፓታቲክ ወይ ፋይት ኦር ፍላይት ጊዜ የሚያስደነግጥ ወይ ደግሞ እንደዚህ ስትረስ በምንሆንበት ጊዜ ላይ የሚፈጠር ሲሆን በዛን ወቅት ምንድነው የሚሆነው ፋይት ኦር ፍላይት ጊዜ ለማምለጥ ለመሮጥ ለዛ የሚጠቅመን ምን ይጠቅመናል መስላችን ማለት ነው ስኬሌታል መስል። ምክንያቱም ስኬሌታል መስላችን ብለድ በደንብ ካገኘ ለመሮጥ ለመንቀሳቀስ እሱ በሲምፓታቲክ ጊዜ አክቲቬት ስለሚደረግ ስለዚህ ወደ ስኬሌታል መስላችን አሁን ብለድ ሰፕላዮቹ ወደ ተለያዩ ኦርጋን ሲሄዱ በደንብ ይሰጣሉ ወይስ አይሰጡም የሚሉትን
እንዲሁም ደግሞ ብለድ ቨስላቸው ቫዞ ዳያሌት ያደርጋል ወይስ ቫዞ ኮንስትሪክት የሚለውን እናያለን። እንዲሁም ደግሞ የትኞቹ አድሬናርጂክ ሪሴፕተሮች አላቸው የሚለውንም የመጀመሪያ እዚህ ላይ የምታዩት ይሄኛው ማለት ነው ወደ ስኬሌታል መስል የሚሄደው ብለድ ሰፕላይ ላይ የምናገኘው ቤታቱ አድሬናርጂክ ሪሴፕተር ነው። ወደ ስኬሌታል መስል ቤታቱ አድሬናርጂክ ሪሴፕተር ነው የምናገኘው። ያም ቤታቱ አድሬናርጂክ ሪሴፕተር ምንድነው የሚያደርግልን? ብለድ ቨስሉን ቫዞ ዳያሌት እንዲሆን ነው የሚያደርገው። ቫዞ ዳያሌት አደረገው ማለት ብለድ በደንብ ይደርሰዋል ማለት ነው። እሱንም ከብለድ ቨስል ላይ የሶስት ሌየር ይኖሩታል። ይሄም እንደምታዩት የብለድ ቨስል ማለት ነው ውስጠኛው ላይ ቱኒካ ኢንተርና፣ ቱኒካ ሚዲያ እና ቱኒካ ኤክስተርና ይኖራል። ቱኒካ ሚዲያው ላይ እሱ ላይ ነው አድሬናርጂክ ሪሴፕተሮች የሚኖሩት። ስለዚህ እሱ ላይ ካለው ኢፌክቱን ሲያመጣ ምን ያደርጋል ማለት ነው? ይሄም ብለድ ቨስሉን ወይ ኮንስትሪክት ወይ ደግሞ ቫዞ ዳያሌት እንዲሆን ነው የሚያደርጉት። እና አሁን እዚህ ላይ ያየነው ወደ ስኬሌታል መስል የሚሄደው ብለድ ሰፕላይ ይሄኛው መኖር ስላለበት ብለድ በደንብ ማግኘት ስላለበት ቫዞ ዳያሌት ነው የሚያደርገው። ያንንም የሚያደርገው ቤታቱ አድሬናርጂክ ሪሴፕተር ስላለው ወደ ስኬሌታል መስል የሚሄደው። ቀጣይ ደግሞ ወደ ስኪን ወደ ቆዳችንሳ በፋይት ኦር ፍላይት ጊዜ ወደ ቆዳችን ብለድ ሰፕላይ ቢሄድ ባይሄድ ምንድነው ጥቅሙ? ያን ያክል አይደለም። ስለዚህ ወደሱ የሚሄዱት ላይ ደግሞ ያሉት ብለድ ቨስሎች ላይ አልፋ 1 አድሬናርጂክ ሪሴፕተር ነው የሚኖራቸው። አልፋ 1 አድሬናርጂክ ሪሴፕተር ምንድነው የሚያደርግልን? ቫዞ ኮንስትሪክት ነው የሚያደርግልን። ስለዚህ ቫዞ ኮንስትሪክት ካረገ ብለድ ወደ ስኪን ማለት ነው የሚሄደው ይቀንሳል ነው። እሱንም ሲቀንስ ምን ይሆናል? ፔሊሽ ሆነ ስኪኑ ፔሊሽ ይሆናል ማለት ነው። ወደ ፔል ነገር ነው የሚሆነው። ምክንያቱም ብለድ ሰፕላይ በደንብ ስለማያገኝ በድንጋጤ በዛ ወቅት ማለት ነው። ሌላ ደግሞ ወደ ጂአይቲ ወደ ጋስትሮ ኢንተስታይናል ትራክት ወደሱ የሚሄደው ብለድ ሰፕላይ እንደዚሁ እንዲቀንስ ነው የሚደረገው። እሱም በአልፋ 1 አድሬናርጂክ ሪሴፕተር ነው የሚኖረው። ምክንያቱም በዛን ጊዜ ዳይጀስቲቭ ሲስተም በዛን ጊዜ ስራው እንዲሰራ ያን ያክል አይፈለግም በሲምፓታቲክ። ስለዚህ አልፋ 1 አድሬናርጂክ ሪሴፕተር ወደ ጂአይቲ ይሄዳል። ወደ ኪርኒስ የሚሄደው ወደ ኪርኒስ የሚሄዱት ደግሞ እንደዚሁ በአልፋ 1 አድሬናርጂክ ሪሴፕተር ነው። ወደሱም የሚሄደው የሽንት ዩሪኔሽን ኢሊሚኔሽን የምንላቸው ነገሮች በሲምፓታቲክ ጊዜ አይኖሩም። ስለዚህ እንደዚሁ ወደ ኪርኒ የሚሄደው አልፋ 1 አድሬናርጂክ ሪሴፕተር ነው የሚኖረው። ያም ቫዞ ኮንስትሪክት እንዲሆን ነው የሚያደርገው ማለት ነው። ቀጣይ ላይ ደግሞ እዚህ ላይ ወደ ሃርት የሚሄደው ደግሞ ወደ ልብ ማለት ነው። እሱ ላይ የሚኖረው ቤታቱ አድሬናርጂክ ሪሴፕተር እና አልፋ 1 አድሬናርጂክ ሪሴፕተር ሁለቱም ነው የሚኖሩት። ምክንያቱም እዚህ ላይ ወደ ሃርት የሚሄደው በሲምፓታቲክ ነርቨስ ሲስተም ወይም በኦቶኖሚክ ነርቨስ ሲስተም ሙሉ በሙሉ በእነሱ በኦቶኖሚክ ነርቨስ ሲስተም ቁጥጥር ውስጥ ያለ አይደለም። አውቶ ሬጉሌሽን ነው እሱ የሚያደርገው። ያም በሜታቦሊክ ኮንትሮል ነው ስራውን የሚሰራው። በሜታቦሊክ ኮንትሮል አማካኝነት ነው እነዚህ ብለድ ቨስሎቹ አንደኛ እንደዚህ እንዲሰፉም እንዲጠቡም የሚደረገው። ያም ለምሳሌ ኦክሲጅን ኮንሰንትሬሽኑ ኦክሲጅን ሲያጠር እንደ አዲኖሲን የምንላቸው ደግሞ እነሱ ሲጨምሩ በእነሱ ምክንያት ነው ምን የሚሆነው ይሄኛው ብለድ ቨስሉ እንዲሰፋ እንዲጠብ የሚደረገው። ያም የሜታቦሊክ ኮንትሮል ስለሚኖረው አውቶ ሬጉሌሽን ነው የሚኖራት ሃርት ማለት ነው። በዛ ምክንያት ቤታቱ አድሬናርጂክ ሪሴፕተር እና አልፋ 1 አድሬናርጂክ ሪሴፕተር ወደ ሃርት የሚሄደው ብለድ ቨስል ላይ ይኖራታል። ወደ ሲኤንኤስም የሚኖረው እንደዚሁ ሁለቱም ነው የሚኖረው። ቤታቱም አልፋ 1ም ይኖራታል። ያም ሲኖራት እንደዚሁ አውቶ ሬጉሌሽን ያደርጋል ማለት ነው። ያ ደግሞ የማዮጀኒክ ሜካኒዝምን በመጠቀም ብለድ ፕሬሸሩ ሲጨምር እንዲጠብ እንዲሁ ደግሞ ሲቀንስ እንዲሰፋ እንደዛ አይነት የሚያደርገው ብለድ ፕሬሸሩ ማለት ነው። ይሄም አውቶ ሬጉሌሽን ስለሚኖረው ቤታቱና አልፋ 1 አድሬናርጂክ ሪሴፕተር ወደ ሲኤንኤስ ይሄዳል። ወደ ሳሊቫሪ ግላንዶች ደግሞ ስናይ እዚህ ላይ ወደ ሳሊቫሪ ግላንድስ ላይ የሚሄዱት ሳሊቫሪ ግላንድ ለሳሊቬሽን የፓራሲምፓታቲክ እንጂ ለዳይጀሽን ስለሚጠቅም ማለት ነው። በዚህን ጊዜ ወደሱ የሚሄደውም አልፋ 1 አድሬናርጂክ ሪሴፕተር ነው የሚኖረው። ወደሱ የሚሄደው ቫዞ ኮንስትሪክት እንዲሆን ያደርገዋል ማለት ነው። አሁን እዚህ ላይ ያየናቸው ብለድ ሰፕላዮቹን ወደ እነዚህ ስትራክቸሮች ሲሄድ የሚሄድበት ነው። ሲሄድ ብለድ ቨስሉ ኮንስትሪክት ያደርጋል ወይስ ደግሞ ዳያሌት ያደርጋል የሚለውን ያየነው። በቤታቱ ከሆነ ቤታቱ ምንድነው የሚያደርገው? ብለድ ቨስል ላይ ቫዞ ዳያሌት ነው የሚያደርገው። አልፋ 1 ደግሞ ቫዞ ኮንስትሪክት እንደዚህ እንደሆነ ይሄንን ካየን አሁን ስትራክቸሮቹ ጋር ደግሞ እየመጣን እናያቸው። መጀመሪያ ከላይ ስኬሌታል መስል ላይ እንመልከትሽ። ስኬሌታል መስል ላይ ራሱ ላይ ማለት ነው መስል ስፒንድሎች ይኖራሉ። እነዚህ መስል ስፒንድሎች
ቤታቱ አድሬናርጂክ ሪሴፕተር ነው የሚኖራቸው እና መስል ስፒንድሎች ላይ ቤታቱ አድሬናርጂክ ሪሴፕተር ሲኖራቸው የመስል ስፒንድል ስራ የመስል ፖዚሽናችንን እንድናውቅ ያደርገናል እና ይህንን በተለይ የምናውቀው በስትረስ ጊዜ ፋይት ኦር ፍላይት አደር ሲምፓታቲክ በስትረስ ጊዜ ለምሳሌ ብዙ ሰው ተሰበሰበበት ቦታ ላይ ይሆን ነገር ለማቅረብ ወይ ክላስ ላይ ሊሆን ይችላል ፕሬዘንቴሽን ለማቅረብ እንደዛ አንዳንድ ተማሪዎች እንደዚህ ሲወጡ ወረቀቱን ያዙበት ላይ ሸክ ያረጋሉ አይደል ሸክ ያረጋል አሁን ያ በስትረስ ጊዜ ነው መቆጣጠር ስለማይችል ማለት ነው ብዙ አድሬናርጂክ ፋይበሮች የአድሬናርጂክ መልእክት ሲመጡ እነዚህ ኢፒኔፍሪን ኖርፒኔፍሪን እንላቸው እነሱ መስል ስፒንድል ላይ ቤታቱ አድሬናርጂክ ሪሴፕተር ይኖረዋል ብያቸዋለሁ እሱ ላይ ማለት ነው ስቲሙሌት ሲደረግ ከመጠን በላይ ሲሆንበት ምን ያረጋል ሸክ ያረጋል ወይም ትሪመር ነገር ይፈጥራል ነው ያንን የሚያረጋው ቤታቱ አድሬናርጂክ ሪሴፕተር ሲኖር ነው ከቁጥጥር ውጪ ሲሆን በትክክል ምን ማድረግ አይችልም ፖዚሽኑን መቆጣጠር አይችልም ለዛም ነው ስለዚህ ያ በዛን ጊዜ የሚኖረው መስል ስፒንድሎች ላይ ቤታቱ አድሬናርጂክ ሪሴፕተር ይኖራል ኢፌክቱም እንደ ትሪመር ነገር ሊያመጣ ይችላል ነው ድረጎችም ላይ እንደዚሁ የቤታቱ አድሬናርጂክ ሪሴፕተር ማለት ነው የቤታቱ አጎኒስት የሚባሉ መድኃኒቶች ይኖራሉ የነሱም ሲበዛ መድኃኒቱ ሲበዛ ማለት ነው እንደዚህ አይነት ትሪመር አይነት ምልክትን ሊያሳዩ ይችላሉ ወደ ስኪን ስንመጣ ደግሞ ኢንተጉመንታሪ ሲስተም ላይ ምን ይኖራል ኢሬክቶር ፒላይ መስል የምትባላለች ኢሬክቶር ፒላይ መስል እቺ ስሙዝ መስል ኦፍ ዘ ሄር ፎሊክል ምንላት እሷ ላይ ያለችውን እቺን ስሙዝ መስሏን ኮንትራክት ነው የሚያደርገው አንድ ሰው ሲደነግጥ ወይ በሲምፓታቲክ ጊዜ ማለት ነው ጸጉሩ ቆመ የምንለው አይነት ስለዚህ እሱ እቺኛዋ ኢሬክቶር ፒላይ መስል እሷ ስቲሙሌት ይደረጋል እሷ ላይ ያላት ሪሴፕተር አልፋ 1 ነው አልፋ 1 ምንድነው የሚያደርግልን ኮንስትሪክት ኮንትራክት እንደዛ ስለሆነ በአልፋ 1 ማለት ነው በጂኪው ፕሮቲን ጋር ካፕል ሊሆን ያለው ስለዚህ እሱ ምን ያደርግልናል ጸጉሩ እንዲቆም ያደርግልናል ከሱ ሲቀጥል ደግሞ የምናየው ወደ ጂአይቲ እንግባ ጂአይቲ ላይ ማለት ነው እንዳጠቃላይ ስቶማክ ላይ ኢንተስታይን ላርጅም ሆነ ስሞል ላይ ኢንተስታይን ላይ ምን አይነት ሪሴፕተር ነው የሚኖረው ቤታቱ አድሬናርጂክ ሪሴፕተር ነው የሚኖረው ቤታቱ እሱም ጂአይ ሞቲሊቲው እንዲቀንስ ማለት ነው የምግብ ፍጭት ወይ ዳይጀሽን ላይ እንዳይኖር ነው ሞቲሊቲው እንዲቀንስ የምግብ እንቅስቃሴ ሽርሽሪቱ ማለት ነው ለዛም ነው ጂአይ ሞቲሊቲ እንዲቀንስ ቤታቱ አድሬናርጂክ ሪሴፕተር ነው የሚኖረው ኢንተስታይኑን እዚህ ስቶማክም ላይ እንደምታዩት በተጨማሪ ስፊንክተሮች ይኖራሉ ስፊንክተር እዚህ ላይ የምናገኘው ይሄኛው ማለት ነው ፓይሎሪክ ስፊንክተር ነው የሚባለው ከስቶማክ ቀጥሎ ወደ ዱኦደነም ወደ ስሞል ኢንተስታይኑ ጋር ቦታ ምናገኛት ማለት ነው እቺኛዋ የስቶማክ ላይ የሚተፈጨው ምግብ ወይም ካይሙ ማለት ነው ከሱ ወደ ታች እንዳይወርድ ምን ትደረጋለች እቺ ስፊንክተር ኮንስትሪክት ትደረጋለች በሲምፓታቲክ ጊዜ ስለዚህ እሷ ጋር የምናገኘው አልፋ 1 አድሬናርጂክ ሪሴፕተር ይሆናል ሌላ ደግሞ እንደዚሁ ኢንተርናል አናል ስፊንክተር ጋር ኢንተርናል አናል ስፊንክተር ላይ እሱም ላይ አልፋ 1 አድሬናርጂክ ሪሴፕተር ነው የሚኖረው እሱም ኮንስትሪክት ያደርጋል ዴፊኬሽን እንዳይኖር ወይም ሰገራ መውጣት በዚህ ላይ ወደ ኪርኒ ደግሞ ስንመጣ እዚህ ላይ ወደ ኪርኒ ስንመጣ ጀክስታግሎሜሩላር ሴልስ የሚባሉ አሉ ወይም ጀክስታግሎሜሩላር አፓራተስ እነሱ ጋራ ማለት ነው እነሱ ጋር ከሪሴፕተሮች ውስጥ ቤታ 1 አድሬናርጂክ ሪሴፕተር ነው የሚኖረው ቤታ 1 አድሬናርጂክ ሪሴፕተር ከአጠቃላይ ማለት ነው እናያቸዋለን አንደኛ ጄጂ ሴል ላይ ሌላ ደግሞ ሃርት ላይ ነው የሚገኙት መጨረሻ ላይ እናያቸዋለን እሺ ከዛ ግን እዚህ ላይ ጄጂ ሴል ላይ ቤታ 1 አድሬናርጂክ ሪሴፕተር አለ እሱ ላይ አድሬናሊን ወይም ደግሞ እነዚህ ኖርፒኔፍሪን የምንላቸው እነሱ ባይንድ ሲያደርጉ ምን አይነት ነገር ነው የሚሰራው ሬኒንን ነው የሚለቅልን ሬኒን ማለት ነው ሬኒን ደግሞ ሲለቀቅ የሚያደርገው ማለት ነው መጨረሻ ኢፌክቱ አንጂዮቴንሲን 2 እሱን አክቲቬት ተደርጎ ስራዎች እንዲሰራ ነው የሚደረገው የኛው ሬኒን ሄዶ አንጂዮቴንሲኖጅንን ወደ አንጂዮቴንሲን 1 ከዛ አንጂዮቴንሲን 1 ደግሞ ከለንግ ጋር ከሄደ በኋላ በኤስ ወደ አንጂዮቴንሲን 2 ይቀየራል ነው ያም ወደ አንጂዮቴንሲን 2 ሲቀየር ይሄኛው የብለድ ፕሬሸር እንዲጨምር የሚያደርግ ኢፌክት የሚኖረው ነው እናም ከዚህ ላይ አሁን እንዳየነው ጄጂ ሴል ላይ ወይም ጀክስታግሎሜሩላር ሴሉ ላይ ማለት ነው ያለው ቤታ 1 አድሬናርጂክ ሪሴፕተር ነው እሱ ላይ ባይንድ ሲያደርግ ሬኒን እንዲለቀቅ ይሆናል ከዛም ኢፌክቱን እንዲመጣ በቀጣይ ደግሞ እቺኛው ዩሬተሩን ስንመለከት ዩሬተር ላይ ቤታ 2 አድሬናርጂክ ሪሴፕተር ነው የሚኖረው ምናልባት ሞቲሊቲ ወይም ፐሪስታላሲስ እንዳይኖረው ማለት ነው ያ ማለት ሽንት እንዳይወርድ አርጋችሁ ማየት ትችላላችሁ ቀጥሎ ብላደር ላይ ዩሪናሪ ብላደር ላይ ምንድነው የሚኖረው ብላደር ደቱሩሰር መስል የሚባለው ላይ ማለት ነው እሱ ላይ ቤታ 2 አድሬናርጂክ ሪሴፕተር ይኖራል ቤታ 2 አድሬናርጂክ ሪሴፕተር
ሪላክስ እንዲሆን ነው የሚያደርገው። ያም ሽንትን ይዞ እንዲቆይ ማለት ነው። ኮንትራክት ካረገ ሽንቱን ገፍቶ ነው የሚያወጣው፣ ነገር ግን ሪላክስ እንዲያደርግ። በተጨማሪ እንደዚህ ቤታ 3 አድሬናርጂክ ሪሴፕተርም እዚህ ላይ ይገኛል። የት ላይ? ዩሪናሪ ብላደር ላይ። በተጨማሪ እዚህ ላይ ይችኛዋ ኢንተርናል ዩሬትራል ስፊንክተር ትኖራለች። ኢንተርናል ዩሬትራል ስፊንክተር እሷ አልፋ 1 አድሬናርጂክ ሪሴፕተር ነው የሚኖራት። አልፋ 1 አድሬናርጂክ ሪሴፕተር ካለ ይችን ስፊንክተር ኮንስትሪክት ነው የሚያደርገው። ያ ማለት ኮንስትሪክት ካደረገው ሽንት አይወርድም ማለት ነው። ይሄኛው ኮንስትሪክት ሆኖ ብላደሩ ግን ሪላክስ፣ እሱ ደግሞ በቤታ 2 አድሬናርጂክ ሪሴፕተር። ከዛ ዩሪን አውትፑቱ እንዲቀንስ ይሆናል ማለት ነው። ይህንን ያለውን የኪድኒና ብላደር ላይ ያላቸውን ኢፌክት አየን፣ የአድሬናርጂክ ሪሴፕተሮች ማለት ነው። ከዛ በኋላ ምን እንደሚሰሩ ከሱ ቀጥሎ ወደ ሀርት ስንመጣ እዚህ ላይ ሀርት ላይ እንደምታዩት ሀርት ላይ በሲምፓታቲክ ጊዜ የልብ ምት ይጨምራል አይደል? የልብ ምት ይጨምራል። ስለዚህ የልብ ምት እንዲጨምር ደግሞ እዚህ ላይ የምታዩት ስፔሻላይዝድ የሆኑ ካርዲያክ ሴሎች ይኖራሉ። እነዚህ ኤስኤ ኖድ፣ ኤቪ ኖድ፣ ፐርኪንጂ ፋይበር የሚባሉ ይኖራሉ። እነሱ ላይ የምናገኘው የሪሴፕተር ማለት ነው ቤታ 1 አድሬናርጂክ ሪሴፕተር ነው። አሁን ቤታ 1 አድሬናርጂክ ሪሴፕተር ጄጂ ሴል ላይ ይገኛሉ ብለናል። ሌላ ደግሞ በሀርት ላይ ነው የምናገኘው። ሀርት ላይ ደግሞ እንደዚሁ ኤስኤ ኖድ፣ ኤቪ ኖድ እንደዚህ ፐርኪንጂ ፋይበር አልናቸው ላይ ይኖራል። ማን? ቤታ 1 አድሬናርጂክ ሪሴፕተር። ሲቀጥል ደግሞ እዚህ ኮንትራክታይል ሴሉ ላይ ማለት ነው። እና ምንድነው የሚያደርጉልን? ቤታ 1 አድሬናርጂክ ሪሴፕተር ላይ ባይንድ ሲያደርግ እንደ ኤፒኔፍሪን እነሱ ያልናቸው ሃርት ሬትን እንዲጨምር ነው የሚያደርጉት። ሃርት ሬት እንዲጨምር አደረጉ ማለት ፖዚቲቭ ክሮኖትሮፒክ ኢፌክት አለው ማለት ነው። ሌላ ደግሞ እዚህ ላይ ይሄኛው ከላይ ያለው አትሪየም ነው፣ ከታች ቬንትሪክል። ቬንትሪክሉ ኮንትራክሽኑ እንዲጨምር ያደርጉታል። ኮንትራክሽኑ እንዲጨምር አረገ ማለት ኮንትራክቲሊቲውን በደቂቃ የሚለቃትን የደም መጠንም እንዲበዛ እንዲጨምር ያደርገዋል። ወይም አንድ ጊዜ ሃርት አንዴ ጫና አድርጋ የምታወጣውን የስትሮክ ቮሊዩሙን እንዲጨምር ያደርገዋል። ስትሮክ ቮሊዩሙ ጨመረ ማለት ካርዲያክ አውትፑቱ ይጨምራል ማለት ነው። በደቂቃ ልብ የምታወጣው የደም መጠን ይጨምራል። እንደዚሁ ዝም ላይ ሃርት ሬትም ሲጨምር ካርዲያክ አውትፑት ይጨምራል፣ በፕሬሸር እንዲጨምር ያደርገዋል። እና በዚህ በሲምፓታቲክ ጊዜ ማለት ነው በድንጋጤ ጊዜ እዚህ በፋይት ኦር ፍላይት ጊዜ የደም ግፊቱ ወይም ብለድ ፕሬሸሩ እንዲጨምር ይሆናል። ያም ሃርት ላይ ያሉት ምን አለ ብለናል? ቤታ 1 አድሬናርጂክ ሪሴፕተር ስላለ እሱ ላይ እንደዚህ ኤስኤ ኖድ፣ ኤቪ ኖድ እነዚህ ላይ ስለሚኖር እንደዚሁ ደግሞ ኮንትራክታይል ሴሎችም ላይ ስለሚኖር ኮንትራክታይሉ ላይ ኮንትራክት እንዲያደርግ እንደ ኤስኤ ኖዱ ላይ ከሆነ ደግሞ ሃርት ሬቱ እንዲጨምር ፖዚቲቭ ክሮኖትሮፒክ ኢፌክት እንዲኖር እዚህ ላይ የሃርትን አየን። ከሱ ቀጥሎ የምናየው እዚህ ላይ እንምጣና ይሄኛው ማለት ነው ከሲኤንኤስ የሚወጣው ከሲኤንኤስ ላይ የሲምፓታቲክ ነርቨስ ሲስተም ከቶራኮ ሉምባር አውትፍሎ ይኖረዋል። ከቲ1 እስከ ኤል2 ባለው ኤል3 ብለን ነበር። ስለዚህ ከነሱ የሚወጡት ደግሞ ይሄኛው የፕሪሳይናፕቲክ ሲምፓታቲክ ጋንግሊየን ይኖረዋል። ከሱ ከመጣ በኋላ ጋንግሊየን በመፍጠር እቺኛዋ ፖስት ሳይናፕቲክ ሲምፓታቲክ ጋንግሊየን ናት። እሷ ወደ ኢፌክተር ኦርጋን ነው የምትሄደው እና ኢፌክተር ኦርጋን ላይ ስትመጣ ምንድነው የሚለቀው? ኖርኢፒኔፍሪን ወይ ኢፒኔፍሪን ያልናቸው እዚህ ላይ ይሄኛው ተርሚናል በልቡ ማለት ነው። እሱን እናየውና አሄ ተልቆ ማለት ነው ተልቀን እንመልከተው። እሱ ላይ ምንድነው የሚለቀልን? ኖርኢፒኔፍሪን ወይ ኢፒኔፍሪን ያልናቸው መጀመሪያ እዚህ ላይ አክሽን ፖቴንሻል ሲመጣ ይሄ እንደምታዩት አክሽን ፖቴንሻል ሲመጣ እዚህ ላይ ቮልቴጅ ጌተር ካልሲየም ቻናል ይኖራሉ። እነሱን ይከፈታሉ። እነሱ ሲከፈቱ ካልሲየም ይገባል። ካልሲየም የሚገባው ለምንድን ነው? እዚህ ላይ ተርሚናል በልቡ ላይ ማለት ነው እዚህ ላይ የምናገኛቸው ቬሲክል ይኖራሉ። እነዚህ ቬሲክሎች ውስጥ ኒውሮ ትራንስሚተር ይይዛሉ። ይሄ ኒውሮ ትራንስሚተር ውስጥ ደግሞ እንደ ኖርኢፒኔፍሪን ማለት ነው። ስለዚህ ኖርኢፒኔፍሪኑ እንዲለቀቅ እና ወደ ኢፌክተር ኦርጋኑ እንዲሄድ ማለት ነው ወደ ኢፌክተር ኦርጋኑ እንዲሄድ ማን መምጣት አለበት? በዛ አክሽን ፖቴንሻል መጥቶ ካልሲየም ከገባ በኋላ ካልሲየም ነው ከሴል ሜምብሬኑ ጋር ማለት ነው ፊውዝ እንዲሆን የሚያደርገው። ፊውዝ ሲያደርግ ምን ይለቀቃል? እንደ ኖርኢፒኔፍሪን ይለቀቃል። እሱ ደግሞ ሂዶ ታርጌት ኦርጋኑን ኢፌክቱ እንዲመጣ ያደርጋል ነው። እናም አሁን እዚህ ላይ ከራሱ ከሪሴፕተሩ ማለት ነው ከራሱ ላይ ምን ይኖራል? እቺ ሪሴፕተር የምንኖረው አልፋ2 አድሬናርጂክ ሪሴፕተር የሚኖረው ከዚህ ላይ ነው። ከማን ላይ? ከፕሪሳይናፕቲክ ከቀጣዩ ኒውሮን ከሚመጣበት ማለት ነው ከሱ በፊት ያለው የፕሪሳይናፕቲክ ኒውሮኑ ላይ ማለት ነው። እሱ ላይ ምን ይኖር? ይሄኛው ፖስት ከሆነ ይሄ በፕሪ ነው የሚያዘው። ስለዚህ ፕሪሳይናፕቲክ ኒውሮኑ ላይ ምን ይኖራል? አልፋ2 አድሬናርጂክ ሪሴፕተር።
እሱ ምንድነው የሚያደርገው አልፋቱ አድሬነርጂክ ሪሴፕተር ላይ ባይንድ ሲያደርጉ እነዚህ ምን ይኖረዋል ነው ያልነው እሱ ላይ ጂ ኢንሂቢታሪ አይደለም ፕሮቲኑ ጂ ኢንሂቢታሪ ፕሮቲን ይኖረዋል እሱ ጋር እሱ ደግሞ ምንድነው የሚሰሩት ብለን ኢንትራ ሲግናሊንጉን እዛ ላይ ቀድም ስናይ ጂ ኢንሂቢታሪው አልፋ ሰብ ዩኒት ይኖረዋል ቤታና ጋማ ሰብ ዩኒት ይኖረዋል ብለናል ቤታና ጋማ ሰብ ዩኒቱ ፖታሺየም ቻናልን በመክፈት ውስጡ ላይ የነበረውን ይሄን ማለት ነው ፖዚቲቭ የነበረውን ፖቴንሻሉን ወደ ኔጌቲቭ እንዲቀየር ምክንያቱም ፖታሺየም ኢፍለክስ አድርጎ እንዲወጣ ብለናል አንደኛ ማለት ነው በሱ ይሄንን ኔጌቲቭ ፖቴንሻል እንዲሆን ነው የሚያደርገው በተጨማሪ ደግሞ አድሬናላይን ሳይክሌዝን እሱን ኢንሂቢት በማድረግ ፎስፎሪሌት እንዳይደረግ ከዛም ይሄኛው ማለት ነው ሃይፐርፖላራይዝ እንዲሆን ነው የሚያደርገው መልእክቱ እንዲተላለፍ አያረግም ማለት ነው ቀጣይ መልእክቱ እንዲተላለፍ አይሆንም እሺ ከሱ ቀጥሎ ደግሞ እዚህ ላይ የምናየው ይሄኛው ማለት ነው ማንናት ያልነው የሳሊቫሪ ግላንድ ናት ሳሊቫሪ ግላንድ ላይ ለማን ነው የሚጠቅመው ያልነው ሳሊቬሽን በፓራሲምፓታቲክ ነው በሲምፓታቲክ በድንጋጤ ለማምለጥ በዛ ጊዜ የምግብ ፍጭት አይሰራም ስለዚህ እሷ ላይ የሚኖረው ቤታ2 አድሬነርጂክ ሪሴፕተር ይሆናል ቤታ2 አድሬነርጂክ ሪሴፕተር ከሳሊቫሪ ግላንድ ላይ ይኖራል በሱም ዲክሪዝ ዋተር እና ኤሌክትሮላይት ዊዚን ሳላይቫ ውስጥ ያለው ዋተር እና ኤሌክትሮላይት እንዲቀንስ በተጨማሪ ደግሞ ሙሲን ፕሮቲንስ የምንላቸው እነሱ የሳሊቫ ውስጥ የምናገኛቸው እነሱ እንዲጨምርና ይሄ ሳሊቫው ምራቁ ቲክ እንዲሆን በተጨማሪ እዚህ ላይ ብለድ ቨስሉስ ወደሱ የሚመጣው ያለው አልፋ1 አድሬነርጂክ ሪሴፕተር ነው ብለናል አልፋ1 አድሬነርጂክ ሪሴፕተር ካለው ይሄኛው ቫዞ ኮንስትሪክት ነው ስለዚህ ብለድ ሰፕላይ ወደዚህ ብዙም ካላገኘ ደግሞ ፈሳሽ ዋተር ብዙም ማያገኝ ማለት ነው ዋተር ብዙ ካላገኘ የሚወጣው ምራቁ ቲክ ነው የሚሆነው ቲክ ይሆናል ወይም ይወፈራል ማለት ነው ከዛ እዚች ላይ ደግሞ የምትዋት ይችኛዋ አይናችን ናት አይን ላይ በሲምፓታቲክ ጊዜ ፑፒሏ ምን ታደርጋለች ያለው ዳያሌት ታደርጋለች ተሳፋለች እንዲሁም ደግሞ ጨለማ ላይ ሆነን እኮ ስንደነግጥ ምንድነው የሚሆነው በተሻለ መጠን ማለት ነው ፑፒሏ ዳያሌት ነው የምታደርገው በተሻለ መጠን እንድናይ ማለት ነው ወይም ደግሞ ራቅ አድርገን እንድናይ ነው ያ በሲምፓታቲክ ጊዜ የሚከናወን ነው ስለዚህ እዚህ ላይ የምታዩት የትኞቹ ላይ ነው ታዲያ እነዚህ ሪሴፕተሮችን የምናገኛቸው አንደኛ እዚህ ላይ ሲሊያሪ መስልስ አሉ እነዚህ ሲሊያሪ መስሎችን ሪላክስ እንዲሆን ነው የሚደረጉት እቺ ሲሊያሪ መስሏ ሪላክስ አረገች ማለት ወደ ኋላ ማን እንደዚህ ሪላክስ ስታደርግ እነዚህ ሲሊያሪ ዞን የሚባሉት ይለጠጡና ይሄ ሌንሱ ምን ይሆናል ፍላትን ሆነ ማለት እንደዚህ ፍላት ሲሆን ማለት ነው አርቆ ወይም ፋር ቪዥን እንዲያይ ለማድረግ ነው ነገር ግን እቺ እኮ ግሎቡላር ከሆነች ወይም ጥግት ብላ ሌንሷ ትልቁና ግሎቡላር ከሆነች ፎከስ የሚያደርገው ለቅርብ ነገር ነው ነገር ግን እቺ ይሄኛው ሲሊያሪስ መስሉ ሪላክስ ሲያደርግ እቺኛው ሌንሷ ምን ትሆናለች ፍላትን ስትሆን ደግሞ ለፋር ቪዥን እንዲያይ ማለት ነው ሌንሱ ፍላትን እንዲሆን ያደርገዋል ሌላ ደግሞ እዚህ ላይ እቺ ፑፒሏ ምንድነው የምትሆነው በሲምፓታቲክ ጊዜ ፑፒላሪ ዳያሌተር መስሉ ነው ስቲሙሌት የሚደረገው ፑፒላሪ ዳያሌቱ ማለት ነው ዳያሌት ፑፒሉን ያደርገዋል ያም ፑፒላሪ ዳያሌተር ይሄን ራዲየት መስሉ ማለት ነው ዳያሌት በማድረግ በማስፋት ኮንትራክት ነው የሚያደርገው ይሄን ማለት ነው ኮንትራክት ያደርገዋል እኛዋ ፑፒሏ ምትሆናል ተሳፋለች ነው ይሄኛው ዳያሌተር መስሉ ይሄኛው ኮንትራክት ስለሚሆን ስለዚህ እዚህ ላይ ፑፒላሪ መስል ላይ የምናገኘው አልፋ1 ይሆናል አልፋ1 ስለሚሆን ይሄንን ኮንትራክት ሲያደርገው እቺ ትከፍታለች ማለት ነው ወይም ዳያሌት ትሆናለች ምናው ፑፒሏ እዚህ ላይ ሲሊያሪስ መስሉ ደግሞ ይሄኛው ሪላክስ ያደርጋል እዚህ ላይ የምናገኘው ቤታ2 አድሬነርጂክ ሪሴፕተር ይሆናል ማለት ነው ከላይ ደግሞ ከዚህ ላይ በፓንክሪያስ ላይ እንመለከት ፓንክሪያስ ወይም ጣንፊያ ላይ ማለት ነው እሱ ላይ የምናገኛቸው የአይሌትስ ኦፍ ላንገርሃን የምንላቸው ይኖራሉ እነሱ ሴሎች አይሌትስ ኦፍ ላንገርሃን እነዚህ ሴሎች አንደኛ አልፋ እና ቤታ ሴል ይኖራቸዋል አልፋ ሴል የምንለው እሱ ግሉካጎንን ይለቅልናል ሌላ ደግሞ ቤታ ሴል የምንለው ኢንሱሊንን ነው የሚለቅልን እነሱ ጋር የምናገኛቸው ሪሴፕተሮች አልፋቱ አድሬነርጂክ ሪሴፕተር ነው አልፋቱ አድሬነርጂክ ሪሴፕተርን እናም በዚህ ወቅት አሁን ፋይት ኦር ፍላይት ጊዜ ምን ያስፈልገናል ኢነርጂ ወይም ጉልበት ያስፈልገናል ለመሮጥ ለማምለጥ ለእንደዛ ጊዜ ጉልበት ያስፈልገናል ስለዚህ ጉልበት ካስፈልገን ደግሞ እሱ ኢነርጂ ለማግኘት ኤቲፒ ነው ኤቲፒው ከየት ነው የሚመጣው ብዙ ጊዜ ከግሉኮስ ስለዚህ ግሉኮስ ኢነርጂ ለኢነርጂ ስለሚጠቅም እና ግሉኮስን በብለድ ቨስል ያለውን ግሉኮስ
የሚወስደው ወስዶ ወደ ቲሾች የሚያስገባው ማለት ማን ነው? ኢንሱሊን ነው። ወይም በብለድ ቬስል ያለን ግሉኮስ የሚቀንስልን ኢንሱሊን ነው። በሲምፓታቲክ ጊዜ የቤታ ሴል ምንድነው የምትደረገው? ኢንሂቢት ነው የምትደረገው። አልፋቱ አድሬናርጂክ ሪሴፕተር ነው ያላት ኢንሂቢት ማንን? ኢንሱሊንን እንዳትለቅ ማለት ነው። ኢንሱሊን ከተለቀቀ ግሉኮስን ይወስድብናል። አሁን ግን በኢነርጂ ስለሚያስፈልገን ግሉኮስ እንዲለቀቅ ነው የሚፈልገው። በዛ ምክንያት ግሉካጎን እሱ ግሉኮስ ወደ ብለድ ቬስል እንዲመጣ ስለሚያደርግ እሱ ስቲሙሌት ይደረጋል። የኢንሱሊኑ ግን እንዳይመጣ ማለት ነው እሱ ኢንሂቢት ይደረጋል። ይሄ በፓንክሪያስ ላይ ነው። በሊቨር ላይ ደግሞ ስንመጣ ሊቨር ላይ ምን ይኖራታል? ሊቨር ላይ የሚኖራት ቤታቱ አድሬናርጂክ ሪሴፕተር ነው የሚኖራት። እሱ ግን ግላይኮጂን ስቶር የሚደረግ አንደኛ ሊቨር ላይ ነው። ግላይኮጂን ማለት የግሉኮሶች ማለት ነው በአንድ ላይ ሆነው ወደ ግላይኮጂን ፎርም ይቀየሩና እዚህ ላይ ይከማቻሉ። እንዲሁም ደግሞ ሌላ ፋቲ አሲድስ፣ ግላይሴሮል፣ ላክቲክ አሲድ የምንላቸው ይኖራሉ። እነሱ በአጠቃላይ ወደ የት ይቀየራሉ መሰላችሁ? ወደ ግሉኮስ እንዲቀየር ነው የሚደረገው። እንዲሁም ደግሞ ግላይኮጂንን ብሬክዳውን ተደርጎ ወደ ግሉኮስ እንዲቀየር፣ ግላይኮጂን ወደ ግሉኮስ በግላይኮጀኖላይሲስ፣ እንዲሁም ደግሞ ፍሪ ፋቲ አሲድ፣ ግላይሴሮል እንዲሁ ወደ ላክቲክ አሲድ ማለት ነው። ከነሱ ወደ ግሉኮስ የመቀየር ሂደት ግሉኮኒዮጀነሲስ ነው የሚባለው። የግሉኮኒዮጀነሲስ እና የግላይኮጀኖላይሲስ ስራ እንዲጨምር ነው የሚደረገው። ማን ላይ ነው? ይሄ ሊቨር ላይ ማለት ነው። እሱ የሚጨምረው ግሉኮስ እንዲለቀቅ። ግሉኮስ ለምንድን? ኢነርጂ ስለሚያስፈልግን በዛ ሰዓት። ስለዚህ ሊቨር ላይ የምናገኘው ደግሞ ሪሴፕተር የአድሬናርጂክ ሪሴፕተር ማን ነው? ቤታቱን ነው የምናገኘው። ከዛ ወደ ለንግ እንምጣ። ወደ ለንግ ስንመጣ ለንግ ላይ የምናገኘው የቤታቱ አድሬናርጂክ ሪሴፕተርን ይሆናል። ቤታቱ አድሬናርጂክ ሪሴፕተር ለንግ ላይ ምንድነው የሚሰራልን? ብሮንኮ ዳያሌተር ነው። ወይም ብሮንከስ ዳያሌት እንዲያደርግ ማለት እንዲሰፋ። ምክንያቱም በፋይት ኦር ፍላይት ጊዜ በምንሮጥበት ጊዜ ምን ያስፈልገናል? ኦክሲጅን ወይም አየር በደንብ እንዲገባልን ይፈልጋል። ስለዚህ ብሮንከሱ ማለት ነው ምን መሆን አለበት? መስፋት አለበት። ስለዚህ ብሮንኮ ዳያሌተር እንዲሆን ይፈልጋል። እሱም ላይ ቤታቱ አድሬናርጂክ ሪሴፕተር ነው የሚኖረው እና እሱ ዙሪያ ላይ ደግሞ እንደምታዩት እሱ ዙሪያ ላይ የሚገኙ ብለድ ቬስሎች ኮንስትሪክት ነው የሚደረጉት። ለምንድን? እሱ የብሮንኪያል አርተሪዎቹ ማለት ነው። ብሮንኪያል አርተሪ ኮንስትሪክት ካረገ ብለድ ቬስል ስለማይመጣ በዙሪያው ደግሞ በብሮንኪዮሎቹ ሙከስ ይኖራል። ሙከስ ሴክሬሽኑ እንዲቀንስ ማለት ነው። ብለድ ቬስሉ ከጠበበች ዋተር አይኖርም። ዋተር ብዙ አይመጣም። ብዙ ዋተር ከሌለ ደግሞ ለሴክሬሽን ማለት ነው እንዳይሰራ ይሆናል። ሴክሬሽን ወይም ይቀንሳል። ሴክሬሽን ከቀነሰ ክፍተቱ ማለት ነው በቀላሉ አየር መውጣት መግባት ይችላል። የብሮንኪያል አርተሪን ነው፣ የፑልሞናሪ አርተሪን አይደለም እዚህ ላይ። ስለዚህ የቤታቱ አድሬናርጂክ ሪሴፕተር እዚህ ላይ ይኖረዋል። ማለት ላይ ብሮንኪዮል ላይ ለንግ ላይ ነው ያየነው። ሌላ ደግሞ እዚህ ላይ ይሄ አዲፖስ ቲሹ ይኖራል ወይም ፋት ላይ ማለት ነው። እነዚህ ሊፒድ ያሉበት ቦታ ላይ ከተከማቹበት ላይ በፋይት ኦር ፍላይት ኢነርጂ ስለሚያስፈልገን እነሱ ምንድነው የሚደረጉት? ብሬክዳውን እና እዚህ ላይ የምታዩት እነዚህ ላይ ማለት ነው አዲፖስ ቲሹ ላይ እዚህ ላይ እቺ ግላይሴሮል እና ፋቲ አሲድ ይኖራሉ። ትራይግላይሴራይድ ማለት ነው። ትራይግላይሴራይድ ይኖራቸዋል። እነሱ ምንድነው የሚደረጉት? ብሬክዳውን በመደረግ ግሊሴሮል እና ፍሪ ፋቲ አሲድ ይለቀቃል። ይሄ ምን ይባላል? ላይፖላይሲስ ማለት ነው። ሊፒድን ብሬክዳውን ስለሆነ ላይፖላይሲስ ተደርጎ ወደ ኢነርጂ እንዲቀየር ማለት ነው። ስለዚህ እዚህ ላይ የምናገኘው ሪሴፕተር ቤታ ስሪ ነው። ቤታ ስሪ አዲፖስ ቲሹ ላይ እናገኘዋለን። ቀጣይ ላይ ደግሞ የምናየው እዚህ ላይ ይሄኛው ማለት ነው ወደ ጎናድስ ላይ ስንመጣ ሜል ላይ ሲሆን ሜል ላይ ማለት ነው ይሄኛው የምታዩት ቴስቲስ ነው። ከቴስቲስ ቀጥሎ ይሄኛው የሚሄድበት ማለት ነው የኢፒዲዲሚስ ይኖራል። ከዛ ይሄ ቫስ ዲፈረንስ እዚህ ላይ ደግሞ የምናያቸው የሰሚናል ቬሲክል እና ፕሮስቴት ግላንድ ናቸው። ይሄኛው በሴክሹዋል አክቲቪቲ ጊዜ ወይም ኢጃኩሌት ለመደረግ ማለት ነው በሲምፓታቲክ ኢፌክት ነው ኢጃኩሌሽን የሚፈጠረው። ያም እዚህ ላይ ማለት ነው የሚኖራቸውን እንመልከት። አልፋ ዋን አድሬናርጂክ ሪሴፕተር ነው የሚኖረው። እዚህ አልፋ ዋን አድሬናርጂክ ሪሴፕተር ካለ እነዚህ የስፐርሙ ማለት ነው የሚሄድበት መንገዱን ኮንትራክት ያደርጋል ማለት ነው። ስለዚህ ይሄኛው ላይ በኢፒዲዲሚሱና ቫስ ዲፈረንሱ ላይ ኮንስትሪክት ወይም ኮንትራክት ይኖረዋል። ከሰሚናል ቬሲክል ደግሞ ይሄኛው አልፋ ዋን አድሬናርጂክ ሪሴፕተር ነው የሚኖረው። እሱ ምን ለማድረግ ማለት ነው የሰሚናል ፍሉዶች እንዲወጡ ኮንትራክት ስለሚያደርገው ሰሚናል ቬሲክል ይመጣና በዚህ ላይ ኢጃኩሌት እንዲያደርግ ወይም ኢጃኩሌሽን እንዲኖር በሲምፓታቲክ
ኢፌክቱ ማለት ነው እዚህ ላይ ይኖራል የወንድ ላይ። ፊሜል ላይ ደግሞ ስንመጣ ፊሜል ላይ ዩትረሱን ወይም ማህፀኑ ላይ ማለት ነው እንደዚሁ በሴክሹዋል ጊዜ ኦርጋዝም ላይ ሲደርሱ ምንድነው የሚያደርገው የዩትረሷ ኮንትራክት ታደርጋለች ነው ኮንትራክት ታደርጋለች። ሜል ላይ ደግሞ ምን ያደርጋል ነው ኢጃኩሌት ያደርጋል ነው። እና እዚህ ላይ ይሄንን ኮንትራክት ለማድረግ ምን ይኖረዋል አልፋ 1 አድሬነርጂክ ሪሴፕተር ነው የሚኖራት የማህፀኑ ላይ ማለት ነው። የማዮሜትሪየም ይኖራል የግድግዳው ማለት ነው እሱ ላይ። ይሄኛው ለነን ፕሬግናንት ነው። ፕሬግናንት ለሆኑት ማለት ነው በዛን ወቅት ምንድነው የሚሆነው ይሄኛው አልፋ 1 ቢሆን በምትናደድበት ጊዜ ሊሆን ይችላል ወይም እንደዚሁ ስትረስ በሚገጥም ጊዜ ማለት ነው ኮንትራክት የምታረግ ከሆነ ልጁን ገና ሳይወለድ ማለት ነው ገና እንዲወርድ ሊያረገው ይችላል አይደል ይሄ ኮንትራክት ሲያደርግ። ስለዚህ በፕሬግናንት ወቅት ምን ይሆናል ይሄ ማዮሜትሪየሙ ሪሴፕተሩን ይቀይራል ወደ ቤታ 2 አድሬነርጂክ ሪሴፕተር ነው የሚቀየረው። ቤታ 2 ሪላክስ ነው የሚያደርገው ዩትረሱን። ስለዚህ ጊዜውን ጠብቆ እንዲወለድ ይሆናል ማለት ነው። እና እዚህ ላይ ያያችሁት ይሄኛው የዩትረስ ላይ ምን ይኖረዋል ቤታ 2 በፕሬግናንት ሲሆን ያልነው ወደ ተርም ወደ ዴሊቨሪ ስትጠጋ ማለት ነው ለመውለድ። አልፋ 1 ደግሞ ነን ፕሬግናንት ለሆነች ይኖራታል ያልነው። በመጨረሻ ደግሞ እስኪ እዚች ላይ ያለችውን ስናይ የፕላትሌት ላይ በብለድ ቬስል ውስጥ ማለት ነው ፕላትሌት ላይ ራሷ ላይ አልፋ 2 አድሬነርጂክ ሪሴፕተር ነው የሚኖራት። አልፋ 2 አድሬነርጂክ ሪሴፕተሯ ላይ እንደ ኢፒነፍሪን ኖርፒነፍሪን እነሱ ባይንድ ሲያረጉ ፕላትሌት ላይ ማለት ነው ፕላትሌቷ ላይ ባይንድ ሲያረግ የምትለቀው እንደ ትሮምቦክሲን ኤ2 እንደ ሴሮቶኒን እንደውም ደግሞ ኤዲፒን ትለቃለች። ይሄንን ሲለቅ እነዚህ ምንድነው የሚያረጉት የፕላትሌት አግሪጌሽን ወይም ፕላትሌት አግሪጌሽን እንዲኖር ነው የሚያደርገው ያም ክሎት እንዲፈጠር ማለት ነው። ስለዚህ የፕላትሌት ላይ በአልፋ 2 አድሬነርጂክ ሪሴፕተር ይኖረዋል ማለት ነው። እንዳጠቃላይ ግን ከላይ ጀምረን እንዳየነው በሲምፓታቲክ ወቅት ወይም በፋይት ኦር ፍላይት ጊዜ ማለት ነው በፋይት ኦር ፍላይት ጊዜ እነዚህ አድሬነርጂክ ሪሴፕተሮች ናቸው ስራቸውን እንዲሰሩ የሚያረጉት። ለሲምፓታቲክ የሚጠቅሙትን ለምሳሌ ልብ ላይ ከሆነ የልብ ምት እንዲጨምር፣ የሳምባ ከሆነ የሳምባ ደግሞ ብሮንኪዮል እነሱ ዲያሌት በማድረግ አየር እንድናገኝ፣ ሊቨር ላይ ከሆነ ግላይኮጀኖላይሲስ ግሊኮኒዮጀነሲስ በመፈጠር ግሉኮስ እንዲለቀቅ አይደል። ስኪን ላይ ከሆነ ደግሞ ጸጉራቸው ቆመ የሚባለው በድንጋጤ ጊዜ እንደዛ ኤሬክቶር ፒላይ መስሎች ማለት ነው እነሱ በአልፋ 1 ሪሴፕተር ምን እንደሆኑ ኮንስትሪክት ተደርገው ጸጉሩ እንደሚቆም። ስለዚህ እዚህ ላይ በአጠቃላይ ያየናቸው ይሄንን ይመስላሉ። እናም አሁን ቤታ 1 የት ላይ ይገኛል ብለናል? ቤታ 1 አንደኛ ሃርት ላይ ይገኛል ብለናል። ሌላ ኪርኒ ላይ ደግሞ ጄጂ ሴል ላይ ይገኛል ብለናል። አልፋ 1 ማለት ነው። ቤታ 2 ደግሞ የት ላይ ብለናል? ቤታ 2 ለንግ ላይ አይደል? ለንግ ላይ ይኖራል ብለናል። እናም በአጠቃላይ የአድሬነርጂክ ሪሴፕተርስ አልፋ አድሬነርጂክ ሪሴፕተር እና ቤታ አድሬነርጂክ ሪሴፕተር የምንላቸው እነዚህን ሲሆኑ ከኦርጋኖች ጋር ሄደው ደግሞ ምን አይነት ኢፌክት ይኖራቸዋል የሚለውን በዚህ ቪዲዮ ላይ አይተናል። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷንም አብራችሁ እየተጫናችሁ አዳዲስ ቪዲዮዎችን ስንለቅ የማሳወቂያ መልእክት እንዲደርሳችሁ ይሆናል ማለት ነው። እስካሁን ስለተከታተላችሁን ከልብ እያመሰገንኩ በቀጣይ ቪዲዮ እንገናኛለን። እስከዛው ሰላም ሁኑ።